ሄሎ ኤቭሪዋን ዌልካም ቱ ቪዲዮ ፎር ዩቲዩብ ቻናል። እንኳን በሰላም መጣችሁ እያልኩ የዛሬ ቪዲዮችን ከባለፈው የቀጠለ ሴንሴሽን ምንድነው፣ አብጁዌሽን ምንድነው፣ አርቲስት ፐርሰፕሽን የመሳሰሉት ነገሮች አይተን ያቆምነው። ዛሬ ደግሞ በሚኖረው ቪዲዮ እናያቸው ሴንሴሽን ትሪቢዩትስ ኦፍ ሴንሴሽን የሚባሉትን እናያለን ማለት ነው። ሴንሴሽን አትሪቢዩትስ አትሪቢዩትስ ኦፍ ሴንሴሽን ባቸው ውስጥ መጀመሪያው ሴንሰሪ ደርቬሽን ምን ማለት ነው? ኢትስ አብሰንስ ኦፍ ኖርማል ሴንሰሪ ስቲሙሌሽን፣ የትክክለኛ የሆነ ሴንሴሽን ስቲሙሌሽን የመዛባት ወይም አለመኖር ሲኖር ያን ጊዜ የሚከሰት ሴንሰሪ ደርቬሽን እንለዋለን። ሂውማንስ ብሬን ሪኳየርስ ዘ ሚኒመም አማውንት ኦፍ ሴንሰሪ ስቲሙሌሽን ኢን ኦርደር ቱ function normally. If it is too low, it's not bad for the brain to function properly ማለት ነው። ስለዚህ ሚኒመም አማውንት ኦፍ ሲሙሌሽን ሴንሰሪ ሲሙሌሽን ከሚሰራው ላይ ይህንን ቀንስ አብሰንስ አለመኖር ትክክለኛ የሆነ ሴንሰሪ ስቲሙሌሽን አለመኖር የሚፈጠር ማለት ነው። ይህ ሴንሰሪ ደርቬሽን ነው። ሴንሰሪ ኦቨርሎድ ማለት ከነበረው በላይ እንደሆነ is experiences too much of the stimulus from environment. ባለው environment is also brings function properly. በትክክለኛ ለመስራት በጣም የመጨነቅ ነገር ሲኖር የሚኖረው ሴንሰሪ ኦቨርሎድ ነው። ጀነራል ሊትል ስቲሙሌሽን ሴንሰሪ ደርቬሽን too much of stimulation። ስለዚህ በጣም much stimulation ሲኖር ሴንሰሪ ኦቨርሎድ እንለዋለን። ደግሞ ስቲሙሌሽን ሲሆን ደግሞ በጣም ትንሽ የሚሆን ሲኖር ሴንሰሪ ደርቬሽን ማለት ነው። ካሉ ልጅ ፋቲግ ኤንድ ሜንታል ኮንፊውዥን በዚህ ጊዜ ይፈጠራል ማለት ነው። ሌላው ፐርሰፕሽን እስካሁን ያየናቸው ሴንሴሽን ላይ ናቸው። ኮንሰፕቹዋል ላይ ፐርሰፕሽን ምንድነው፣ ሴንሴሽን ምንድነው የሚለውን አይተናል። አሁን አስ ሜጀር ፕሪንሲፕልስ ኦፍ ፐርሴፕቹዋል ከሚባሉት ሜጀር ካራክተሪስቲክስ ኦፍ ፐርሴፕቹዋል ፕሮሰስ የምንላቸው ውስጥ የመጀመሪያው ሰሌክቲቪቲ ኦፍ ፐርሴፕሽን ነው። ፎርም ኦፍ ፐርሴፕሽን፣ ዲፕ ፐርሴፕሽን፣ ፐርሴፕቹዋል ኮንሲስተንሲ ኤንድ ፐርሴፕቹዋል ኢሉዥን የምንላቸው ናቸው ማለት ነው። አንድ ማለት እናያቸው። ሴሌክቲቭ ኦፍ ፐርሴፕሽን ማለት ምን ማለት ነው? ስለዚያ ነገር ምን ማለት ነው? አቴንሽን መስጠት ነው። ስለዚህ አሁን ለምሳሌ ስትነቡ የሆነ ቦታ ላይ ፎከስ ታደርጋላችሁ። ስለዚህ ያን ጊዜ በሚኖር አሳብ ሲን ላይክ እንደዛ ማለት ነው። ሲንስ ኦርጋኒዝም ኢምባርድ ባይ መኒ ስቲሙለስ ፐርሲቭስ ኤፊውዝም ኢግኖሪንግ ዘ አዘር አነሰሰሪ ስቲሙለስ። ስለዚህ እነኛን አስፈላጊ ነገሮችን ከጎን ያሉትን ትቶ ስለዚያ ስላሰቡ ነገር ብቻ ፎከስ የማድረግ ሴሌክቲቪቲ ኦፍ ፐርሴፕሽን ማለት ነው። አቴንሽን ማለት ነው ማለት ነው። ኢትስ ፐርሴፕቹዋል ፕሮሰስ አይነት ሲሆን ዛት ሴሌክትስ ሴንተርስ ኢንፑትስ ኦፍ ኢንክሉዥን ኢን ዩር ኮንሺየስ ኤክስፒሪየንስ አዌርነስ አት ኤኒ ታይም ኦፍ ኢግኖሪንግ ዘ አዘር ማለት ነው። ስለዚህ እነኛ ላይ ለምሳሌ አሁን እናንተ ተምራችሁ የሆነ ነገር ላይ መስራት ነው። ስለዚህ አቴንሽናችሁ ሁሌ ቢሆን ላላችሁ ነው ማለት ነው። ስለዚህ በዚህ ጊዜ የምትሰጣላችሁ አቴንሽን ማለት ነው። ስለዚህ ስለተሰባችሁት ነገር ፎከስ ማለት ነው። ፋክተርስ ኢንፍሉዌንሲንግ ፐርሴፕቹዋል ሴሌክቲቪቲ ምንድን ነው? ፋክተር የሚያደርጉት ሁለት አይነት አለ፣ ኢንተርናል እና ኤክስተርናል። ኤክስተርናል አቴንሽን ፋክተር የምንላቸው የመጀመሪያው ኢንተንሲቲ ነው፣ ጥልቀቱ፣ ሳይዝ፣ ኮንትራስት፣ ሬፒቴሽን፣ ሞሽን፣ ሞቢሊቲ ኤንድ ፋሚሊያሪቲ ማለት ነው። እነኚህ ኤክስተርናል ፋክተር ናቸው። ምንድን ነው ኢንተርናል ፋክተር የሚያመጡት? ኢንተርናል ፋክተር የምንላቸው ምንድን ናቸው? የመጀመሪያው ለርኒንግ ነው። ሲቀጥል ኤክስፔክቴሽን ነው፣ የጠበቅነው ማግኘት፣ ሞቲቬሽን፣ ፐርሶናሊቲ የመሳሰሉ እነኚህ ፐርሴፕቹዋል ሴሌክቲቪቲ ናቸው። ኤክስተርናል ፋክተር ኤክስተርናል ኢንተርናል ምንድናቸው? ፋክተርስ አፌክቲቭ ኦፍ ፐርሴፕሽን ማለት ነው። ዋት አፌክትስ አቴንሽን አቴንሽን እንዴት አሁን ኤክስተርናል እና ኢንተርናል ነገራቸው እዚህ ጋር እያያዛችሁ
አሁን የመጀመሪያ ኢንተንሲቲ ይላል። ኢንተንሲቲ ኤክስተርናል ነው። ስለዚህ ኢት ኢዝ ሞር intense of the stimuli that it would be attended. Example, the brighter light is more attended than the dual ማለት ነው። ስለዚህ ብራይተሩ ላይቱ አለ ሞር attended than dual ከዱዋሉ ሞር attended ሆነ attention ስንሰጠው ያን ኢንተንሲቲ እንለዋለን ማለት ነው። ሌላው ሳይዝ attention affect ከሚያደርግ የመጀመሪያ ሳይዝ ነው። ስለዚህ the size of the stimuli is more gives up attention and the smaller the size gives less attention። ስለዚህ greater size ካለው attention ይኖራል፣ less ከሆነ ደግሞ small less ይሆናል። ኮንትራስት የምንለው ምንድን ነው? ማለት ኮንትራስት with the surrounding environment attracts attention easily. Example, if one stronger teacher enters the class, the student give more attention to the stronger and less attention for the teacher። ስለዚህ ምንድነው ስቱደንት ግን ሞር አቴንሽን ያደርጋል ስትራንገር እና ደግሞ ሌስ አቴንሽን ቲቸሩ እንትን። ስለዚህ ይህን ጊዜ ኮንትራስትን ማወዳደር ኮምፓይሪንግ እንደማለት ነው። ሌላው ሙቭመንት ነው። ሙቭመንት ሳምቲንግ ዊች ኢዝ ሙቭ ኢዝ ሞር ላይክሊ ቱ አትራክት አቴንሽን ዛት አትራክት አቴንሽን ዛት ሳምቲንግ ስቴሽነሪ ማለት ነው። ስለዚህ የምንፈልገው አትራክት አድርገን ወደ ምንፈልገው ሙቭመንታችን ማለት ነው እንትን የምንለው። ሌላው ሞቲቬት ምን ያህል እንትን ሳቲስፋይድ እንሆናለን የሚለው ነው። ላርጅ አወር ከረንት ሌቭል ኦፍ ሳቲስፋክሽን ኤንድ ደሪቬሽን ዲተርማይንስ ዋት ዊ ቹዝ ቱ ሄር ዋች ማለት ነው። ስለዚህ ምን አይነት ሞቲቬት ያለ ሳቲስፋክሽን ይሰጠናል ምናምን የሚሉት እነኚህ ለአቴንሽን ምንድን ናቸው ፋክተር ነው። ሌላው ፐርሰናሊቲ ኤንድ ኢንተረስት ነው። ይሄ ግላዊነትና ፍላጎታችን ኢንዲቪጁዋል ሰሌክት ስቲሙላስ ኤንድ አቴንሽን ኢፍ ዘይ አር ኢንተረስትድ ስለዚያ ነገር ፍላጎት ነው። ኤግዛምፕል አሁን ለምሳሌ ስናይ ኢን ዘ ፉትቦል ጌም አለ ኤ ፐርሰን ሜይ ጊቭ አቴንሽን ቱ ዘ ጌም ሂዝ ዋይፍ ሜይ ጊቭ አቴንሽን ቱ ዘ ሙዚክ ኢን ዘ ስታዲየም ማለት ነው። ስታዲየም ውስጥ ገብቶ ሙዚቃ እየሰማች ጨዋታ መጫወት ማለት ነው። ሌላው ኢንተርናል ናቸው። እስካሁን ያየናቸው ምንድን ናቸው? ኤክስተርናል ሞቲቬሽን፣ ፐርሰናሊቲ፣ ኮንትራስት፣ ኢንቴንሲቲ የመሳሰሉት ኤክስተርናል ፋክተር ናቸው። ኢንተርናል ወይም ሳይኮሎጂካል ፋክተር የሚያደርጉት እንዴት ነው? አቴንሽንን ምንለው የመጀመሪያው ሴት ኤንድ ኤክስፔክታንሲ ነው። ሴትና የጠበቅነው ነገር ሪፈረንስ የምታደርገው ሪድነስ ቱ ሪሲቭ ዘ ሰርቴን ካይንድ ኦፍ ሴክስ ኢንፑት ማለት ነው። ስለዚህ ሪድነስ የሚያደርገው ብሬናችን ላይ እንዴት ነው እንትን ሪድነስ ማለት ነው። ኤግዛምፕል አሁን ለምሳሌ ሀዝባንድ ኤክስፔክትስ አሁን መሰላችሁ ሀዝባንዱ ምን አደረገ? ኤክስፔክት አን ኢምፖርታንት ፎን ኮል ተደወለለት ሞር ላይክሊ ቱ ሃቭ ፎን ኮልስ ዛን ኤ ዋይፍ ሁ ኢዝ ኮንሰርን አባውት ሀር ቤቢ ክራይንግ። ምንድነው እሱ የጠበቀው? ኤክስፔክት ያደረገው ኢምፖርታንት ነው ጠቃሚ ነው ብሎ። ስለዚህ ስልኩን ስታነሳው ምንድነው ልጅ እያለቀሰ ነው ነገር እና የጠበቀው እንትን አለማለት አለመገጣጠም እንደማለት ነው። ሌላው ሁለተኛው ሞቲቭስ ኤንድ ኒድስ ምንድነው? ሞቲቭ የሚያደርግ ምንድነው ኒድስ የሚለው ሁለተኛው people are more likely to be attracted by environmental experience events in which they are interested። ስለዚህ እዚያ ሞር ላይክሊ ያታቸው ከኤንቫይሮንመንት ጋር ያቸው ፍላጎታቸው ሚለውን የሚያጠና ነው ይሄን ማለት ነው። ሌላው ፎርም ፐርሰፕሽን ኢንተርናል ኤክስተርናል ላይ ፎርም ፐርሰፕሽን ማለት ምን ማለት ይመስላችኋል? ስለዚህ ዘ ሚኒንግፉል ሼፕ ስለዚህ ፎርም ፐርሰፕሽን ዘ ሚኒንግፉል ሼፕስ ኦር ፓተርንስ ኦር አይዲያስ ዛት አር ሜድ አፕ ፐርሃፕስ አውት ኦፍ ሚኒንግለስ ኤንድ ዲስክሪት ኦፍ ፒስስ ኦፍ ዘ ሴንሴሽን ማለት ስለዚህ ሼፑ አይዲያው ሚኒንግለስ ወይም ዲስክሪት ኦፍ ዘ ፒስስ ኦፍ ሴንሴሽን ፐርሰፕሽን ሃዝ ኦርጋናይዜሽን ኤንድ ስትራክቸር። እንዴት ነው ፐርሰፕሽን አንድ ኦርጋናይዜሽን ውስጥ ስትራክቸር ይኖራል። ግለጽ ላይ ኤቭሪቲንግ ዊ ፐርሲቭስ as its structures and forms። ስለዚህ ምንድነው ስትራክቸር እና ፎርሙን ምንድነው ይታያል ወይ ፐርሲቭ ይደረጋል። to make the sense of out of what perceives we must know where one thing is being and another in the ስለዚህ አንዱ
ሲጀምር አንደኛው መጨረሻ ነው ማለት ዚስ ፕሮሰስ ኦፍ አፕ ዘ ወርልድ ኦከርስ ኤፈርትለስሊ ኤንድ ናቹራሊ ኤንድ ሜክ አወር ፐርሴፕሽን ሞር ሚኒንግፉል። ስለዚህ ፐርሴፕሽናችን ሚኒንግ ማለት ነው ሌላው ፕሪንሲፕልስ ኤንድ ሎስ ኦፍ ፐርሴፕቹዋል ኦርጋናይዜሽን ምንድን ነው ሎስ ወይም ፕሪንሲፕል የሚለውን ስለ ፐርሴፕሽን ስናይ ዘ ብሬንስ ዩዝ ስትራክቸር ኢን ኦርደር ቱ ጊቭ ፓተርንስ ሼፕስ ፎርምስ ቱ አወር ቪዚብል ፐርሴፕሽን። ስለዚህ ብሬኑ ዩዝ መስጠት ፓተርን ሼፕ ፎርም ስለዚህ አወር ቪዚብል ፐርሴፕሽን ብቻ ያስፈልጋል ማለት ነው። ኢት ኢዝ ቤዝድ ኦን ዚስ ፕሪንሲፕል ዛት ፐርሴፕቹዋል ኦርጋናይዜሽን ቢካምስ ፖሲብል። ስለዚህ ያን ቤዝድ ያደረገ ከሆነ ስለዚህ ፖሲብል ይሆናል ኤክስፔክት ያደረገ እንዲያደርግ ዘ ገስት ሰልት ሎስ ኦፍ ገስትሰልት law of organization are principles የገስትለስ describes an organization we organ construct the information። ስለዚህ እዚህ ኦርጋናይዜሽን ውስጥ ምን ስትራክቸሮች ሲሰራ ወይም ቢውልድ ሲደረግ ሚኒንግፉል ሁሉም ትርጉም የሚሰጥ ገስትለስ ሳይኮሎጂስት ኤድስ ዘ ሆል ኢዝ ሞር ዛን ዘ ሰም ኦፍ ኢትስ ፓርትስ። ስለዚህ አጠቃላይ ያለው ተደምሮ ያልካል ሆልም ስለዚህ ምራት የገስትሰልት ለው የሚባለው ዲስፕሩፍ ያደረገው ማለት ፊገር ግራውንድ ፐርሴፕሽን ቅድም ፎርም ፐርሴፕሽን ነው። ፊገር ግራውንድ ፐርሴፕሽን ዘ ፐርሴፕሽን ኦፍ ኦብጀክቲቭስ ኤንድ ፎርምስ ኦፍ ኤቭሪዴይ ኤክስፔሪንስስ አስ ስታንዲንግ አውት ፍሮም ኤ ባክግራውንድ ማለት ስለዚህ ፊገር ግራውንድ ከኦብጀክት ጋር ያለውን ከባክግራውንዱ ጋር የሚያሳየው ማለት ነው። ዚስ ፕሪንሲፕል by which we organize the principle fields in the stimuli that stand out of the figure and those that are left over the ground ማለት ነው። ስለዚህ stand out የሚያደርገው ስቲሙላው left over the ground ስለዚህ ለግራውንድ ማለት ነው። ቪዲዮ ከተመቻችሁ ላይክ ሰብስክራይብ በማድረግ ወንድማዊ ትብብራችሁን ተተባበሩ እያልኩ እንግዲህ የዛሬ ቪዲዮአችን ላይ እሺ ይሄንን ፊገር ስታዩት ምንድን ነው የሚታያችሁ? እስኪ ገምቱ። እንትኑን ታዩታላችሁ ግን ምን ነገር ይታያችኋል? ሰው ምናምን አይመስላችሁ? ሸፓይችን ማከል ይቺ ያለችውን ስታዩት ይሄ ሰው ነው ይመስላችሁ ግን ከማል ያለው ምንድነው ፊገር ግራውንድ ጋር እንትን የሚያደርግ ማለት ነው። ሌላው ፎርም ፐርሴፕሽን formal perception is an organization of the visual fields into objects, the figures that stand out from their surrounding. There is a ground without form. Form perception reverse the figure ground illusion. ስለዚህ ፊገሩ ስታዩት ምን ይመስላችኋል? እዚህ ጋር ፊገሩ ፎርም ፐርሴፕት እንድታደርጉ ይጋብዛችኋል። ሌላው ፕሪንሲፕልስ ኦፍ closure this principle that is the brain steers to fill in gap in order to the pursuit of goals በቪዥናችሁ በይታችሁ ዲስታንስ ጋፕ people's need is far less than perfect to make the perception ማለት እዚህ ኢሜጅና በሜክ ፐርሴፕሽናችን ምንም ያህል ፐርፌክት የሚሆነው ፐርፌክት ሲሆን ጊዜ ነው ማለት ነው። to help start to the brain stands to the fresh what is unfinished complete what is እንዴት ነው ፊዚካል unfinished እንዴት ነው እናያለን። ኮምፕሊት ነው አንኮምፕሊት ነው። the principles of proximity ምንድን ነው? principles ምንድን ነው? እስካሁን ሪሰር ነው ያየነው። ስለዚህ ካምፕ ነው ሪሰር ነው። proximity this principle stands that are near each other tends to the ground together ስለዚህ በግራውንድ በእይታችን ከርቀት የምናየው በግራውንድ መካከል ያለው የፕሮክሲሚቲ ማለት ክሎዘር ኦብጀክትስ ኤንድ ኢቨንትስ አር ቱ ዋን አናዘር ማለት ስለዚህ ፓር ላይ ስለዚህ በእይታችን እና በግራውንድ መካከል ያለው ፕሪንሲፕልስ ኦፍ ፕሮክሲሚቲ ፕሪንሲፕል ኦፍ ክሎዘር እና ክሎዥር እና ግራውንድ ጋፕ ያለው በኢሜጅናችን ስለዚህ ፎርም ፐርሴፕሽን የምንለው አንዱ ገስትሰልት ፕሪንሲፕል ገስትሰልት
ፕሪንሲፕል የሚጀምረው ፕሮክሲሚቲ ነው። እዩ ክሎዘር ፕሮክሲሚቲ ግራውንድ ነው መካከል ያለው ነው። ስለዚህ ቲንግስ ክሎዝ ቱ ዋን አናዘር አር ዘ ግራውንድ ቱጌዘር። ስለዚህ አሁን ዶቶች አሉ አንስቷቸው። ስለዚህ አንድ ከግራውንድ ጋር ያለው እና ደሞቹ ይህን አንደኛውን ብለው አንስቷቸው ይህን ይሰጣሉ ማለት ነው። ክሎዘር የምንለው አሁን ይችኛዋን ይቺ ሸፕ ማለት ነው ከዚህ ስታት ናቸው። ስለዚህ the brain tends to fill in the gap to perceive the complete form። ስለዚህ ጋፕ ምንድነው? በፎርማል ፎርሙት በፐርሰፕሽን ያንቺ እንዴት ነው? ስለዚህ እይታችን ከርቀት ስለሆነ የምናየው እቺ ትወጣለች ማለት ነው። ቻንስታት ይሄን አሁን ያያየን ኢንስታት ሙሉ አድርጎ እንደማየት ማለት ነው። በነገራችን ላይ ፎክስ ተደርጎ አሁን የግራውንዱን እንትን አታዩትም። አሁን ዶጉ ምን ይመስላችኋል? አታውትም ሙሉ አይደለም ግን ከግራውንድ ጋር ማቻደርገው ሙሉ እንደሆነ ይሰማችኋል ማለት ነው። አሁን ይሄ ቦሉ ሊሆን ያው ከመሬቱ ጋር ወይም ከግራውንድ ጋር ማች ያደርጋል። ስለዚህ ይሄን ስታዩት ማች እንደሚያደርግ አድርጋችሁ ፐርሲቭ ታደርጋላችሁ ማለት ነው። ኤርፕሌን ስታዩት እንደዛ ማለት ነው። ፎርም ፐርሴፕሽን አፍ ፕሮክሲሚቲ ኤንድ ክሎዝ ቻርጅ ማለት ነው። ዘ ፕሪንሲፕል ኦፍ ሲሚላሪቲ የመመሳሰል እስካሁን ፕሮክሲሚቲ ክሎዥር አይደለም። ስለዚህ የመመሳሰል ዚስ ፕሪንሲፕልስ ኦፍ ሲሚላሪቲ ዛት ቲንግስ ዛት አር ኢን ሰም ዌይስ ፎር ኤግዛምፕል የመሳሰሉትን ከእነኝህ ጋር በምናይበት ጊዜ መመሳሰል በአንድ ነው። አሁን ስታዩት ይህን ከርቀት ሆናችሁ ስታዩት አንድ ነው የሚመስላችሁ፣ ግን ቀርባችሁ ስታዩት ዶቶቹን እና ስኩዌሮቹን ትለያላችሁ። እዚህ ጋርም ስታዩት ትንሽ ይመስል አሁን ብታዩት ከርቀት ሆናችሁ አይለያችሁም፣ ግን ፐርሲቭ ስታዩት እንትን ይላል ማለት ነው። ሌላው ፐርሰፕሽን የኮንስታንት አንደር ቼንጂንግ ሴንሰሪ ኢንፎርሜሽን የሚለውን እዚሁ ጋር ቪዲዮን ፖዝ እናደርገውና የምናቆመውና የዛሬ ቪዲዮችን እዚህ ላይ ያበቃል። የዛሬ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮ ሲለቀቅ እንዲደርሳችሁ የኖቲፊኬሽን ምልክት በማብራት ወንድሞ የተባበራችሁን ተባባሪ እያልኩ የዛሬ ቪዲዮችን እዚህ ላይ ያበቃል።